ለትንሽ ጊዜ ለማይረቡ ሰዎች ጨከንባቸው ኢትዮጵያ እንደሚጠሉ አረግናቸው እንጂ ምርጥ ድንቅዬ የኢትዮጵያ ልጆች ናቸው የትግራይ ልጆች አማራ ማህበረሰብን ግን አላቀም አኔ ባንክ የኦሮሞ ወደ ገሞማት ያገሩ አኔ ማሊፍ አቲና 10 ሚሊሊኮ ጅቢቲ ሚሊሊኮ ንንጃለደ ኹኒ እና አቲኒ ጅቢታ ንንጃለደ ማድር ቀመ ጅቢተ ጃለቶ ልንጀቹን ቀም ነው ደንደኝ ዲመኸነ ራይን ጃለደ አቲስ ዲመኸነ ራይ ጅበይቴን ወልሞገቱን ደንደኝ ሲፍ ገለ ገሩ ኢሲኒስ አመድሮ ዋን እንጄን አኒ ኢንፈዱን ጄናን ዛትሊ ወጃዙ ነው ምጮተና ሚሊሊክ ኢንፈዱ አቲን በነቲ መለረኮ ታይ ደገፈዱን አንጀቴ ታይ ደገፈዱ ገሩ አኒ ቲንጨፈራ اتجافريدا انس حلاباتي يخنوا كانت تخيدتين متى خنرا كان نايفتي ولا لك نجتي وفديتها وجرا تنافو فديدا هذه عنده دبرراكو قبو ታዲ ወሎዬ ያልሽው ልጅ ነፍጠኞች ከዚህ ዘረኞች ቤት ውጡ ምን ልትማሩ ነው ያልሽው አንደኛ እኛ ዘረኞች አይደለንም ከኛ የሚማሩት እንደንቺ ጥላቻ ሳይሆን ፍቅር ነው የኦሮሞ ልጆች ፍቅር ነን ከኛ የሚማሩ ፍቅር ብቻ ነው ሰውን መሳደብ ሳይሆን ሰውን በማንነቱ ማንቋሸሽ ሳይሆን ሰውን በሰውነቱ ማክበር ነው ከኛ የሚማሩት ከደበረሽ ላሽ በእናቱ እጂ እሺ ሾርጣ የሮሜ ቀሲቀቤ ጀዳጋፊ ውይ ዲስ ተሰኒና መንጋፈችስቱ ጉሜቃ ማለቅ አምቤ ጉሜቃ ተከለመ ሰዲ ጉሸን ጫለ ማለቅ አምቤ ትንጅራ ሁማ ጃሃ ሁማሸን سنو وقتين أني كبم وقتي هامتوتين كبم وجيو مالك أمانيمبا مالك سعودي خمجها خمشان مالك إثيوبيا خمدي بدي بيجو. الدنيا رادلة تاني جيران أما جرو الحمد لله نن كبم وتنجرو ربنا رايجو. أما ربنا رايجو. إيش جمعتو سارا أجمع بلا موجة بتله تاجبات على وراي. عرب فصل. لافت. ያ ለምን የሚባለው ቢቀር ይሻላል ግን በጣም አከብራታለሁ አው እንደ ሰው በመሆኗ በጣም አከብራታለሁ በጣም እንቀራረባለን በጣም ወዳታለሁ ግን ወደዛ የሚሄድ አይመስለኝም በፍጹም ነትሬ የት ሀገር ልጅ ነክ በለው ያልሽኝ ልጅ የድሬዳዋ ልጅ ነው ወል የቴዲ ጎንደር የሚለውን ዘፈን ዝፈንልኝ ስለማልችል ነው ብችል ልዘፍንልሽ እችላለሁ ግን አልችልም ግን ያ ቃሉን ፕሮፋይል ነው ያደረገችው ለማኑ መልሱ ተመለሰላታ አልችልም ስለማልችል ልዘፍንልሽ አልችልም ሲጋፈቱ ሰበብ ለሞት ኢትዮጵያ ከይዛ ተቆፈት ከተጃለተ ነው ንሰበሰደ ተሚያፎር ከይዛ ኦሮሞ ደጋ ዊዛውት ኦሮሞ ሃይ እኮ እንዴት እንደዚህ አይነት ጥያቄ ተጠየቃለሁ በእናተ ኦሮሞ ከና ከሚቲንጋ ተቆፋን ኦሮሞ እቲ አንሴ ኦሮሞ ታኔ ኤኑን ጃለት ሰቦተ ገረገራ ከይሳ አኔ ባይዘውያ ነገር ተሚቲያን አኔ ባንክ የኦሮሞ ወደ ገሞማት ያገሩ አኔ ቢከብሮት እሺ አኔ جولين وروموتيلين ردونغا وامبروتيلين جتشو دنديسي يعني أمانتيا خرا أجوي خرانا إنه أمارا خنرا رفتي فين ندلتي أبان خيجرو ورومودان تنافو لما ده ها أقوم كوشنو كوش يورلي تنافو درك أما جماعة الدولة يعني الصومالي نينجالا دا صح يعني الصومالي خيسا قد ديتين جرا لفا الصومالي أمتا جاها كانت هايتين جران جبوتي جتشو جبوتي خيسا الناس الصومالي سيدون جالا دا أكسي قرو قمو ماتي ياتنونين ديمين راجرا اوكي غرض ور ايسمان كيتي جالا تيتانسيتي انتي درك أما እሺ ነግረዋለሁ ቆይ ጥያቄው ኦሮሞቲ አኔ ገሙ ፋሚሊ ኸሰት ያቺ ዴቢታ በል አን ኦሮሞ ዲሴቱ መስጋፈ ደይበር ኦሮሞ ከጃለቱ ኒ ቤከ ሰበኬቲ ሰበ ኦሮሞ አኔ ሰብን ኢትዮጵያ ከዛ ጃለቱ ከም ጀናን መቃዶ ፍቴው ተሬፎቻ
Anillee akkasuma Oromootti aanee kan jaaladhu saba Silxeetii fi saba Sidaamaati. Maaliif naannoo gara Shaashamannee biyyatti guddadhe kana ollaa waan taaneef lamaaniinuu jecha baay'ee walitti dhiyaadhaan saayiba hedduu qaba. Itoophiyaan በአንድ ቃል ግለጻት አለቻለሁ። ኢትዮጵያ በአንድ ቃል ግለጻት አገሬ በቃ በአንድ ቃል ከገለጽኳት ኢትዮጵያ ሀገሬ ሌላ ምንም ነገር የለውም እኮ ኢትዮጵያ ሀገር ናት። እኔ ደግሞ ማለት ነው ወላድ ነው የምላት። ምክንያቱም ወላድ ነው የምላት። ወላድ ማለት ብዙ ብሔር ብሔረሰቦች ያላት ወላድ ማለት አሁን ብዙ ልጆች ያላት ብዙ ልጆች የወለደችው እንደዛ አይነት ነገር ነው። ታውቃለህ ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች አንድ ብሔር ሀገር ስላልሆነች ወላድ እናት ያው መንታ የወለደች ብዙ ብሔሮች ያላት ሀገር የህዝቦች ሀገር ናት። ሀገራችን ናት። ግን እውነት ለመናገር እኮ ማለት ነው አንዳንድ ሰዎች ለምን ኢትዮጵያን የግላቸው ርስት ወይም የአባታቸው እርሻ አድርጎ ነው እኮ የሚያስቡት። ኢትዮጵያ ወላሂ በእውቀታቸው ልክ ነው ኢትዮጵያ የሚመዝኑት ወይ በሰፈራቸው ነው። ግዴታ እኔ ኢትዮጵያን ለመውደድ ማለት ነው አብይን መደገፍ ወይ ደግሞ ጎንደር ብዬ መዝፈን አይጠበቅብኝም። ትክክል። የዋጫሉ ሙዚቃ እየዘፈንኩ ኢትዮጵያን ወዳታለሁ። የራሴ ሙዚቃ በራሴ ቋንቋ በራሴ ማንነት የራሴን ባንዲራ ይዤ ኢትዮጵያን ወዳታለሁ እንጂ ሰው ሆኜ ወይ ደግሞ ጥገኛ ሆኜ አይደለም ኢትዮጵያን ወዳት። ኦሮሞ ሆኜ ራሴን ሆኜ በማንነቴ ቆሜ ነው ኢትዮጵያን የሚወዳት። ግሞቹ ቢየኸም ጅርታ ሬድን ቢየኸም ጅርታ ሳውዲ አረቢያ እንጀር ሪያድ አይደለም ይላሉ። ምን ትላላችሁ? በአላህ መልስልኝ። ትግሬዎች ወዶ ሳይሆኑ በፍላጎታቸው ኢትዮጵያ መሆናቸው አይክዱም። ለትንሽ ጊዜ ለማይረቡ ሰዎች ጨከንባቸው ኢትዮጵያ እንደሚጠሉ አደረግናቸው እንጂ ምርጥ ድንቅዬ የኢትዮጵያ ልጆች ናቸው የትግራይ ልጆች። በዚህ የማይደራደሩ በኢትዮጵያዊነታቸው የማይደራደሩ ይሄ ትልቅ የአባይ ግድብ የገነቡ የትግራይ ልጆች ናቸው። ስለዚህ በኢትዮጵያዊነታቸው የማይደራደሩ ናቸው። እኔ ደግሞ እውነት ለመናገር ኢትዮጵያን ከገነቡት ህዝቦች ውስጥ አንዱ የትግራይ ህዝብ ነው። ትክክል። በላቡ የገነባትን ሀገር የለፋባትን ሀገር አያፈርስም። ትክክል። ከኢትዮጵያ ትግራይን የገፋ አብይ ነው። ስለዚህ እሱ ዞር ስል የትግራይ ህዝብ ተደምሮ ከህዝቡ ጋር ይኖራል። ኢትዮጵያ ትፍረስ ለምሉትስ አሉ አናት ይፍረስ በለው። መለስክልኝ። እሺ ምኑን ልመልሰው ብለሃል አንተ? አናቱ ይፍረስ ያ አናቱ ይፍረስ ሌላ ምን ይባላል? አይ ናስር ለምን መሰለህ ኢትዮጵያ ትፍረስ ማለት እውነት ለመናገር ኦሮሞና ሶማሌ፣ ኦሮሞና ትግራይ፣ ኦሮሞና ምናምን ሌሎች ያሉ ብሔሮች ይበታተኑ ይላዩ ማለት ነው። ይሄ ደግሞ ትንሽ ይከብዳል ለመናገር ራሱ እውነት ለመናገር ትንሽ ከባድ ቃል ነው። ግን አንድ ነገር ብንረዳዳ ጥሩ ነው። ይሄ ነገር ከትንሽ ጊዜ በፊት ለኦሮሞ ነው የሚባለው። ኦሮሞ ኢትዮጵያዊ አይደለም፣ ኦሮሞ እንደዚህ ነው፣ ኦሮሞ እንደዚህ ነው። ትናንትና በኦሮሞ ላይ የሚካሄደው ነገር ዛሬ እኛ አይናውጣ ሆነን እኛ ገንጣይ አይደለንም እኛ አገር ወዳጅ ነን ብለን ስንከራከር ከኛ ወርዶ እነሱ ጋር ሄዱ። ትግራይ ኢትዮጵያን አይወዱም። ኢትዮጵያ ምን ይሄ የሚባለው ይሄ ዘበት ነው። እንደዚህ አይነት ኢትዮጵያ ትግራዮች ኢትዮጵያን ትናንትናም እሷን ለመመስረት እጅ አላቸው። አው ዛሬም እንደዛው። ስለዚህ እንደዚህ አይነት ወሬ ብናቆምባቸው ደስተኛ ነኝ። ወይም እንደዚህ አይነት ወሬ ትናንትና በእኛ ነው የሚባለው እንደዚህ አይነት ይሄ ወሬ ማለት ነው። ዘረኛ ኢትዮጵያን የማይወዱ ምናምን የሚል ኦሮሞዎች ነው። ዛሬ ግን ለትግራይ ልጆች እንደዚህ ሆኖ ሲመጣ ማንም ሰው በኢትዮጵያ ጥላ ስር አብሮ መኖር ማንም ሰው አይጠላም። ኦሮሞን፣ አማራን፣ ትግራይም ሁሉም ብሔሮች ማለት ነው።
እኛ የምንፈልገው ዲሞክራሲ፣ ሰላም፣ ፍቅር ይምጣ ነው ጥያቄያችን። ይመጣል። ስለዚህ ሁላችንም አብረን እንኖራለን። ኢትዮጵያ አትፈርስም። አይዟችሁ ነው ትክክል። የምላችሁ ነው። ፍቅር ብቻ ይሰለመታ አፋን ኦሮሞቲን አነ ጋፈተኒ ናስር ሃቲ ከኦ ሰበከሚ ናን ጀደኒ አን ሃቲ ኮሌ አባን ኮሌ ኦሮሞ ኬሳለ አሞ አባ ድባሌ ወላካን አርሲ በካን አቤታ ኪየ ወሪ አርሲ ኬሳን ባኑሌ አርሲ ኬሳን ባቱ አርሲ ኬሳን በው ባኪ ማካለን ቀምኑ ቤታ አርሲ መካነ ኬነ ወሪ ባኢን ዛን ማሊፍ ወጋ ድባ ለመሌ ቤታ አምሮ ዱበላ ቆፍቴ ኡመቱ አርሲ ከና ከናቡን ሃዳኪ ያለ አባኪ ያለ አርሲዳ ኦሮሞሌ መካን ቀብ ኦሮሞ ቁልቁሉዳ እሺ በአፋን ኦሮሞቲን ጋፊ ብራ አፋን ኦሮሞቲን እንደጋሙ አትማሊ አረ ዱበታ ጅራ እሺ ጃርቲን ገሜ ብየከሚ ኦሮሞ ኬሳ ኩታ ከሚ ጀደ ወር ድሬዳዋቲ ገንዱ መተክ አኒ አባን ኸየ ወራ ሐረርጌ ሊጣቲ ገንዶ ወራ ፋይዛ ሲጅርቱ ተነ አባን ኸየ ወራ ሐረርጌ ሊጣቲ ani garu ድሬዳዋቲን ደለደ ድሬዳዋቲን ጉደደ አባን ኺያረ ሊጦቴ ani garu ወራርጌ ባቲጄ ሂመቹን ደንዳ ኸረለማ ያቸው ኸየ እኒ ሊጣ አን አረርጌ ባሃቲን ደለደ ባጀቹ አከስ መጋላ ሂርና መጋላ ይሳን አሰበ ተፈሪ ጃሪ እኔ ኢትዮጵያን አልፈልግም ግን እንከባበር አለቀ ፊዊት ናት ኢትዮጵያን አልፈልግም ማለት ትንሽ ማን ነው የሚለው ህይወት ምትባል ተጋሩ ህይወት አንቺ ተጋሩን አትወኪም ስለዚህ ፍላጎትሽን ብቻ ነው ያወራሽ ኢትዮጵያን አልፈልግም ማለት ኖ በግልጽ አማርኛ ኢትዮጵያን አልፈልግም ማለት ብዙ ጊዜ ችግሩ ምን እንደሆነ ታውቃለህ ገምሹ ኢትዮጵያ ዝባል ዝም ብሎ በቃ አንዳንድ ሰዎች የአማራ ብቻ አድርጎ የሚያስቡ ሰዎች አሉ ዝም ብሎ በቃ አማራዎች አንዳንዴ ሮጦ ኢትዮጵያ ስር ስለሚደበቁ ማለት ነው ወይ አንዳንዴ የራሳቸውን አጀንዳም እያራመዱ እኛ የኢትዮጵያ ወዳድን ኢትዮጵያ ትኑር ኢትዮጵያ ትቅደም የሚሉ ሰዎች ስለሆኑ በቃ ሰው በአማራም ካኮረፈ በሆነ ሰውም ካከረፈ ኢትዮጵያን አልፈልግም ነው የሚሉት እንደዛ አይነት ጭውቴ ቀርተዋል አባቴ ኢትዮጵያ በኦሮሞም በአማራም በሁሉም ደም ነው የተገነባቸው በጉራጌም በስልጤም በሲዳማም ነው ስለዚህ አገራችንን ስፔሻሊ የኦሮሞ ልጆች አገራችንን ለማንም አንሰጥም ከህዝብ ጋር ተጋርተን አብረን እንኖራለን ከዛ ውጭ ከኢትዮጵያ ሸሽገን ሮጤን እኛ ኢትዮጵያዊ አይደለንም እያለን ራሳችንን ሰውንም መሸወድ አንፈልግም ኦሮሞነታችንን አስከብረን በኢትዮጵያዊነትም ደግሞ ተስማምተን ከብሔሮች ጋር እንኖራለን ናስር ኦብሲቱ ወንስ እንጀቱ ናስር ጃርቲ ፉዱን ፌቱ ይለመዳ ተለመዳ هاوين ندقين سوتا والله يعني أبليتي دي وانا كان أبجور الله وصيادي كأبجور أن هاوين نقرف ترقى بيتا وصوت أمان الله يادي قرفة من سنة رانفو يادين بيكو جديد هاوي أبسيتو لقيسي هاوين وجلسات إلو أبا براتي ውዶች ምክንያቱ ነው የሚወጣቸው ጎረቤታችን ሰላማቸው እዩት ብትባል ጎረቤታችን ሰላማቸው ይብዛ እኔ ግን ትግራዋይ ነኝ አለቀ ኢትዮጵያዊ ትግራዋይ ነሽ በቃ አንቺ ግን እኔ ብልሽ አንቺ ተጋሩ እነዛ ሁሉም ምርቀኞች ሰብስባችሁ ግን እያበላችሁ ነው ወይ ጥይት ነው የምታጠጡት እንዴት ነው ኢንፎርሜሽን ካለሽ የሆነ ሹክሹክታ ከሰማሽ ሹክ በይ ያም ጥያቄ ነው እሺ አማራ እንግለጽልኝ አማራ ተጠየቀኝ መብት ነው አማራ እኔ መጀመሪያ አማራ ያለም አይመስለኝም ለምን እንደነገርኩ ነው መጀመሪያ እናቴ አሁን እንደነገርኩ አገውናት ግን አማራ ነው አማራ አይደለችም የራሷን የቻለች ባህል አላት ራሷን የቻለች ቋንቋ አላት ስለዚህ እንደዛው ቅማንት አለ ያው ወርጉባ የምትለኝ አለ
አማራን ስለማላቅ የአማራን ብሔረሰብ እኔ አማራ ነኝ ካለኝ ያንን የአንድ ሰውን ፍላጎት የሱን መናገር እችላለሁ። ግን እስከማቀው አማራ የሚባል ክልል ከሆነ አዋቃለሁ። ክልል ወሎ ይኖርበታል፣ ጎንደሬ፣ ጎጃም አሉ፣ ቅማንትና እንደዚህ አሉ። ግን አገውም አለ አገውም አለ። አዎ። ስለዚህ እነዚህን የአገው ካልከኝ ጭፈራቸውን ሁሉ አውቃለሁ፣ እጨፍርልሃለሁ። ከስከሲምባኦ ከሲምባ ከስከሲምባኦ ከሲምባ ለለላ ብዬ ልጨፍርልህ እችላለሁ። ግን ያ ከዘለለ ስለማለቅ አማራ ክልልን አውቃለሁ። አማራ ማህበረሰብን ግን አላውቅም። አንተ ከተሻልክ ከኔ እስቲ ለሷም መልስ እንደሚሆን ግለጽልኝ ጓደኛዬ። ያው የሰው ሐሳብ ይለያያል። አዎ አንተ እንዳልከው ማለት ነው። እንዲህ ነው እኔ አማራ የምገልጸው። በእርግጠኝነት ገልጫለሁ ብለህ ታስባለህ? አዎ ከዚህ የበለጠ እንዴት ብዬ ነው የምገልጸው? የኢትዮጵያ ሕገ መንግስት ላይ ግን አማራ የሚባል ብሔር አለ። እስቲ አንብብልኝ ያንን እንዴት ነው የሚለው? እስቲ አይ ነሞቴ የምለው ተተበቼ ቱፋኝ አቻቲ ነሞቴ ቱፋ እየበላ ነው ያሸነፍከኝ። ሰማይ የኢትዮጵያ ይሄ ላይ እንደ የት ቦታ ነው ስንት አንቀጽ ላይ ነው የሚለው? እንደዛ የለም። አማራ የሚባል እኔ አላየሁም። ቢኖር እኔ ችግር የለብኝም። አዎ ቢኖርም ችግር የለብኝም። እኔ አለ ካለ አለ ነው፣ ግን ያለ አይመስለኝም። ለምን አማራ የሚባል መንግስቱም የሚለው እንደዛ ነው። ተራራ ነው። በተራራ አማራ የሚባል ተራራ አለ። በተራራ ከሆነ ኦፍ ኮርስ፣ ወይም በክልል ከሆነ አማራ ክልል አለ። ወሎ የሚኖርበት፣ ቅማንት የሚኖርበት፣ እንደዛው የሚኖሩበት አሉ። ክልል እንደ ክልል ከሆነ ግን አማራ የሚባል ማህበረሰብ የለም። እንደዛ ነው ማለት። ኢትዮጵያ ማለት ምን ማለት ነው አለ መልስለት። ኢትዮጵያ ማለት ሱሴ ኢትዮጵያ ሱሴ ነው። ኢትዮጵያ ማለት ሱስ ናት። ጠቅሜ ባላቅም እንደ ሐሺሽ ናት። ለማራሱ ሱሴ ናት እያለ ሺሻ ቤት ገብቶ ጠፋብን እኮ ፈልገን አጣን። ሞክሬ ባላወኩም እኮ ሞክሬም ካላየሁት ሱስ ነው አለ እኮ እንደ ሱስ ነው። ኢትዮጵያ ለኛ ሱስ ናት። እኔ ዘረኛ አይደለሁም። ዘር አለኝ እንጂ ዘረኛ አይደለሁም።